አዲስ ነው። ታብሌቶች ኦሪጂናል ታብሌቶች የልጆችን እየሸጥን ነው በሰንዴ ማርኬት። በዛሬ ቪዲዮአችን ከአዲስ አበባ ህያውና ታሪካዊ በሆነው ቦታ ገብተን እንበረብራለን። መርካቶ ምናለሽ ተራ በእሁድ ቀን የሚደራውን የምናለሽ ተራን፣ ሰንዴ ማርኬት ላይ ያለውን የገበያ እንቅስቃሴ፣ የሰዎች ጉዞ፣ የነጋዴዎች ሁኔታና ገበያው ላይ የሚገኙ ሌላ ቦታ በጣም በውድ ዋጋ የሚሸጡ እቃዎችን በምናለሽ ተራ በምን ዋጋ እንደሚሸጡ እንመለከታለን። ከጎዳናዎቹ እስከ ገበያ ውስጥ ያለውን የመርካቶ ምናለሽ ተራ ልዩ ስሜት ከኔ ጋር ይመልከቱ። መርካቶ ምናለሽ ተራ ለመሄድ ካሰባችሁ እቃ እንዳያመልጣችሁ ወይም ደግሞ እቃ እንዳይመረጥባችሁ በጠዋት ተነስታችሁ እንድትሄዱ መክራችኋለሁ። እኔም በጠዋት ከእንቅልፌ የተነሳው በአልጋ ለብ ፍራሼን አነጠፍኩኝ። ከዛን ከቤቴ ወጣው። ከቤቴ እንደወጣው የኢትዮጵያ ኩራት የሆነው የኢትዮጵያ አየር መንገድ ፕሌን በሰላምታ ተቀበለኝ። በቅርቡ እንገናኛለን ብዬው ዞር ስል የሰፈራችን ጥበቃ እንዴት አደሩ ለእነሱ ሰላምታ ሰጥቼ ላጥላጥ እያልኩኝ ወደፊት። ዛሬ ዕለቱ ሰንበት ነው። ሰው ወደ ቤተ ክርስቲያን ወይም ወደ ተለያየ እምነት ቦታ እየሄደ ነው። እኔ ግን ምናለሽ ተራ ለእናንተ ብዬ እየሄዱ በዚህ ጠዋት 1 ሰዓት ላይ በለስ የሚሸጥ ሰው አጋጠመኝ። ቆይ በዚህ ጠዋት 1 ሰዓት የወጣው ቁርስ ላይ በለስ የሚበላ ሰው አለ እንዴ ብዬ ራሴን ጠየቅኩ። ተው እባክህ፣ በዚህ ኑሮ ውድነት አይደለም በለስ ሌላም ነገር ይበላል ብሎ አይምሮ ይገጸጸኝና እኔም እኮ ቁርሴን አልበላሁም። ብቻ ግን ያለኝን ላውጣ ብዬ ኤቲኤም ጋር ሄጄ ያለኝን ብር ምሽርጥ አድርጌ ያወጣው ታክሲ ያዝኩኝ ወደ መርካቶ። መርካቶ ደርሰን ሰው በሌሊት ኑሮን ለማሸነፍ ደፋ ቀና እያለ ነው። ግማሹ ቆሎ እየቆላ ነው፣ ግማሹ መለመነ ነው፣ ግማሹ ቤተክርስቲያን እየሄደ ነው። እኔም በጎጃም በረንዳ በይርጋ ኃይሌ ህንፃ ጠባቧ መንገድ ላይ እጥፍ ብዬ ፊት ለፊት ስኬት ህንፃ ይታየኛል። በሱ በኩል ገባና ቀጥ ብዬ ወደ ምናለሽ ተራ ወደፊት እጓዛለሁ። እሁድ ነው ዛሬ። መርካቶ በጣም ጭር ብሏል። ሰው እዚህ ጋርም ወደ ቤተክርስቲያን እየሄደ ነው። አንድ ጊዜ ቆምልና ራጉኤልን እሳለማለሁ። እዚህ ጋር የአዲስ አበባ የመርካቶ ገበያ ማዕከል ምናምን የሚባለው ህንፃ ነው። በሱ ስትሬት ወደፊት ለፊት ወደ ምናለሽ ተራ እንሄዳለን። እንደምትመለከቱት መርካቶ ጭር ብሏል ነው የምላችሁ። ሁሉም ሱቆች በሚገርም ሁኔታ ዝግ ናቸው። ማንም ዝር አይልም። የተወሰነ መኪና ያልፋል፣ የተወሰኑ ሰዎች ያልፋሉ እንጂ ከምናለሽ ተራ በስተቀር የትኛውም ቦታ በዚህ ሰዓት ጭር ያለ ነው። ሁሉም ሱቆች የተዘጉ ናቸው። አንዳንድ አስፋልቶች ላይ ደግሞ እዛ አካባቢ ያሉ ነዋሪዎች፣ ህፃናት ወይም ወጣቶች መንገድ ዘግተው ኳስ እየተጫወቱ ነው የምታገኟቸውና በቃ ሁሉም ቦታ ከምናለሽ ተራ ውጭ ጭር ያለ ነው እና መርካቶን እንደዚህ ሆኖ አይቼው አላውቅም። እዚህ ጋር የምትመለከቱ እናቶች ከቤተ ክርስቲያን እየተመለሱ ነው። ገና ምናለሽ ተራ አልደረስኩም፣ ግን ምናለሽ ተራ እየሄድኩኝ ያለ ጀስት አስፋልት ዳር ላይ አንዳንድ ሰዎች እንዲቁጭ ብለው ገና ከመጀመሪያው ከመግቢያው ቦርሳ፣ ጫማ፣ ሽቶ፣ ልብስ ምናምን ይሸጣሉና እንደውም ከምናለሽ ተራው እዚህ አካባቢ የሚሸጡት ትንሽዬ ዋጋ ወደድ ያደርጋሉና ሞር እዚህ ጋር ስመጡ መጀመሪያ ያገኘን ብላችሁ ሌላ ቦታ ቼክ ሳታረጉ እዚህ ጋር እንዳትገዙ ብዬ መክራችኋለሁ። ብቻ እዚህ ጋር እንደምትመለከቱት ቦንዳዎች አሉ። አለፍ ሲል ደግሞ ጫማዎች አሉ፣ ቦርሳዎች አሉ፣ ልብሶች አሉ፣ ሽቶዎች አሉ። እዚህ ጋር ደግሞ የሴራሚክ ጀበና አለ እና ሱሪዎች አሉ ምናምን፣ የስልክ ከቨሮች፣ የተለያዩ ፐርፊውሞች አሉ። አሁን ይህም ፐርፊውም ነው እና ውስጥ ምናለሽ ተራ ውስጥም እዚህ ከጠየቁበት ዋጋ በ100 ብር ምናምን የሚቀንስ ውስጥ ላይ ማግኘት ትችላላችሁ። ሱሪዎች አሉና በደንብ አገላብጣችሁ ቼክ እንድታረጉ እጠይቃችሁ ቼክ እንድታረጉ እነግራችኋለሁ። እዚህ ጋር ያበሻ ልብስ ምናምን ነው። እዚህ ጋር ከፋይ ሱሪዎች አሉ። ብቻ ይሄ ገና ምናለሽ ተራ መግቢያው ጋር ነው። ዋናው ምናለሽ ተራን አልገባውም። በቃ እዚህ ጋር የስልክ ከፈር ምናምን ያሉት እነዚህ እንደነገርኳችሁ ከነዛ ትንሽዬ ዋጋ ወደድ ያደርጋሉ። የተለያዩ ቻርጀሮች አሉ ምናምን እዚህ ጋር ደግሞ የተለያዩ የሴቶች ጫማዎች ናቸውና እዚህ ጋር የተደረደሩት ከፍተኛ የሚጠራው 2500 ብር፣ ከ1000 እስከ 2500 ብር ጽድት ያለ ጫማ ትገዛላችሁ። እዚህ ጋር የተለያዩ የቦንዳ ልብሶች ናቸው። አዲስ ፊት ካዩ ጀስት እንትን ይላሉ ማለት ዋጋ ከፍ አድርገው ይጠሩባችኋል። እናንተ ተከራከሩ።
ከዛም በኋላ ዞር ስል ምን አገኘው? እዚህ መንገድ ላይ ምናለሽ ስራ ሳልገባ ከፋይ ጫማዎች ማለት ከፋይ ሳይሆን ቶርሽን ጫማዎች ገብተው የወጡ ጫማዎች በተመጣጣኝ ዋጋ ሲሸጡ አይቻለሁ። መጀመሪያ ላይ ግን ጥሪ ደፈር ብሎ ነው የሚደርባችሁ 3000 4000 ይሏችኋል። እናንተ በግማሽ ዋጋውን አወርዳችሁ መናገር አለባችሁ። አሁን የምትመለከቱት የምናለሽ ተራ መግቢያ ነው እና እዚህ እንደምትመለከቱት መጀመሪያ መግቢያው ላይ እንዲህ በዳስ የተወጠረ ረጅም ወደ ውስጥ የሚያስገባ የተለያየ መገበያያ ወይም ገበያ ነው የምታገኙት። ልብሶች አሉ፣ አንሶላዎች አሉ፣ ብቻ የሌለ ነገር የለም። እዚህ ጋር እንደምትመለከቱት ጉዲዎች አሉ፣ ጫማዎች አሉ። ሰዎች ኮንፈርት ገዝቶ እየተመለሱ ነው። ሻንጣ፣ ብቻ የሌለ ነገር የለም ማለት ነው። እዚህ ጋር እንደምታዩቸው ቦንዳዎች ናቸው። አብዛኞቹ ቦንዳዎች ናቸው። ከመሀል አዳዲስ ታገኛላችሁ። ተመልከቱት ርዝመቱን ወደታች ብቻ አንድ ላይ ልስመጥ ያለውን ነገር አሳያችኋል። እዚህ ጋር ምርጥ የሚባሉ በተመጣጣኝ ዋጋ ያሉ ባጊ ጅንስ ሱሪዎች ናቸው። ከ2000 ብር ጀምሮ ነው የሚሸጡት። ትንሽ ደከም ያሉት ደግሞ 1500 ነው የሚሏችሁ ማለት ነው። ግን ያው ከፍ ብሎ ይጠሩባችኋል። እናንተ መከራከር እንዳረሱ። እዚህ ጋር እንደምትመለከቱት ጫማዎች ናቸው። እዚህ ጋር ያሉ ጫማዎች ቶርሽን አይደሉም። ኦልሞስት በቃ ከቻይና የገቡ ጫማዎች ናቸውና ያን ያህል የሚረቡ ጫማዎች አይደሉም። እነዚህ ደግሞ የስፌት ሱሪዎች ናቸው። እነዚህ ጫማዎች ናቸው። የስፌት ሱሪ ዋጋዎቹ አልጠየኳቸው። እዚህ ጋር የምትመለከቱትም ልብስ ነው፣ ጫማ ነው። እነዚህ ከቻይና የገቡ ጫማዎች ናቸው። አብዛኛውን ከቻይና የሚገቡ ጫማዎችን እንዲኩም እንዳላረጋችሁ ብቻ ምን አለፋችሁ የህፃናት ልብስ አለ፣ የህፃናት ጫማ አለ፣ ቱታዎች አሉ፣ የሴቶች ይሄ ምንድን ነው የሚባለው ታይት አለ፣ ጃኬት አለ፣ ሁዲ አለ። የላስቲክ ማቀመጫዎች፣ የሽንኩርት መደርደሪያ ምናምን፣ እዛ ጋር ማንደጃ ምናምን አለ። ዋጋቸው ተመጣጣኝ ነው። እዚህ ጋር ምን አገኘው መሰላችሁ? እችን ጫማ በጣም ወድጃት ነበር፣ ግን ትንሽ ቁጥሩ አነሰ። 4000 ብር ነበር ያለኝ። እዚህ ጋር ደግሞ ያችዋ የፀጉር መቆረጫ ቶንዶስ ነው። እዚህ ጋር ሱሪዎች አሉ ምናምን። እዚህ ጋር የወዳደቁ ወይም ማለት በቃ የተጣሉ ትንሽ ያረጁ የኤሌክትሮኒክስ እቃዎች ናቸው። ቦይለሮች ናቸው፣ ማከፋፈያዎች ናቸው ምናምን። ለጥገና ወይም ለመለወጫ የምፈልጉ ከሆነ ከዚህ መግዛት ትችላላችሁ። ስቶቮች ናቸው። ይሄኛውን ስቶቭ 1500 ብር ነበር ያለኝ። በጣም ርካሽ ነበር። ያ ባለ ሁለቱ ትልቁ ብዙ አልተጎዳም። የሆነ ስቶቭ ስለማልፈልግ ነው። እዚህ ጋር ትሪዎች፣ ሳህኖች፣ ብረት ድስቶች፣ እዚህ ጋር ደግሞ ቼን ምናምን አለ፣ ቀለበት ምናምን አልጠየቁትም። እዚህ ጋር የተለያዩ አይነት የሁሉም አይነት ማለት ይቻላል የስልክ ቀፎች ናቸው። እዚህ ጋር የኤርፎን አይቼ ነው የገረመኝ። የስማርት ሰዓት ቻርጀሮች ሌላ ቦታ ካጣችሁ ወይም ደግሞ ለመጠገን ወይም ለመቀየር ካሰባችሁ ከዚህ መታችሁ አሮጌውን ቻርጀር ገዝታችሁ መተካት ትችላላችሁ። እዚህ ጋር የግድግዳ ሰዓቶች ምናምን አሉ፣ ካልኩሌተሮች፣ ቦይለር። በቃ ቦይለር በአይነት ነው ያለው ነው የምላችሁ። በአይነት ምታችሁ መምረጥ ነው ማለት ነው። እኔ ገረመኝ ቦክሰርም አለ። አሁን ሰው ያደረገውን ቦክሰር ልናደርገው ነው። እዚህ ጋር ደግሞ እንደምትመለከቱት ቦርሳ ነው። ፒውር የሆነ ሌዘር ቦርሳ 1500 ብር ጽድት ያለ ቦርሳ ማለት ነው። መታችሁ ብትከራከሩት ራሱ ከዛ ዋጋው እንደሚቀንስ እርግጠኛ ነኝ። እዚህ ጋር አሻንጉሊቶች ምናምን አሉ። የህፃናት ልብስ፣ ታይት፣ ጫማ፣ አሻንጉሊት፣ የህፃናት መጫወቻ ማዘር። ሲጋያችሁ ቦርሳ እየገመረጡ ነው። የሴቶች ቦርሳ አሉ፣ ብራንድ የሆነ የሴቶች ቦርሳ። እዚህ ጋር እንደምትመለከቱትም በቃ ልብስ ነው፣ የስልክ ከቨር ነው፣ ሁሉም ነገር ነው ያለው ነው ምናምን፣ ሁሉም ነገር አለ እና ብቻ መታችሁ እንድትያዩት ሪኮመንድ ያደርጋችኋለሁ። ግን መከራከር አለባችሁ። ካልተከራከራችሁ በቃ ከፍ ያለ ዋጋ ነው የሚጠሩት። እንደ ፊታችሁን አይቶ ማለት ነው ከፍ ያለ ዋጋ ይጠሩባችኋል። እናንተ ግን ግማሽ ለግማሽ መቁረጥ አለባችሁ። እኔ መጀመሪያ እቺ ማንኪያ ሲያት ወርቅ ነች እንዴ ብዬ ቼክ ላርጋት ብዬ ነውና ወርቅ አይደለችም፣ ግን ደስ ትላለች። 20 ብር እሸጥልሃለሁ ውሰዳት ብሎ ነበር። ያው በቤት የሚያምጥሻት ምንም ስለማይጠቅመኝ ነው እዛው ጥያት የመጣሁት። እዚህ ጋር እንደምትመለከቱት ምንድን ነው ስማርት ዎች አለ፣ ኤርፖዶች አሉ፣ ሰዓቶች አሉ፣ ብራንድ የሆኑ ሰዓቶች። ይህ ስልክ ከቨሮች ናቸው። የስልክ ከቨር ከፈለጋችሁ ነው። ብቻ የሌለ ኤሌክትሮኒክስ የለም። ድጋሚ ላስታውሳችሁ፣ እዚህ ከመጣችሁ ዋጋ ፊክስድ አይደለም። መከራከር እንዳትረሱ።
አርሰናል የበሉ ዋንጫ ነው መሰለኝ። ይህ ዋንጫ አለ። እቺ ነገር ቦምብ ነች እንዴ ብዬ ነው ነሷት እንዳትፈነዳብኝ ብዬ ቁጭ አረኳት። የጃምፓ ምናምን አለ። ብቻ በቃ ምን አለፋችሁ ነው ይሄን ሰዓ ምንድን ነው የሚያደርገው? የኬሚስትሪ መጽሐፍም አለ። ወደ ውስጥ እየገባው ነው። ፋይሰል ጋር እየሄድኩ ነው። የላፕቶፕ ታብሌት ምናምን የምሸጠው አያችሁት? እዚህ ጋር ያለውን የስቶፍ ማት በቃ ርካሽ ነው። ግን ስቶቮቹ ያው ቤት ጎጆ አዲስ ጎጆ ወጪዎች ካላችሁ መታችሁ ቼክ እንድታረጉት። የግድግዳ ሰዓትም አለ። ሪንግ ላይት ላይት አለ። ውጭ ላይ ምናምን የምትሰቅሉት ላይት ወይ ለቪዲዮ መጠቀም ትችላላችሁ። እዚህ ጋር ኤልኢዲ ላይቶችም አሉ። እነሱ መግዛት ትችላላችሁ። በቃ ጽድት ያሉ ማከፋፈያዎች አሉ ምናምን እነሱንም መታችሁ መግዛት ትችላላችሁ። ያው ዞር ዞር ስትሉ ደግሞ ኪሳችሁን ጠብቁ። እዚህ ጋር ዋናው ጋር መጣው። ይሄ ካሜራ ነው፣ ሶኒ ካሜራ። እዚህ ጋር ፕሮጀክተር አለ። እቺ የድሮ ካሜራ አብዛኞቻችን ቤት ያለች ካሜራ ነው። እቺ ካሜራ ትሰራለች ድንጋይ ያላት ምናምን። እኔ ከፍቼ ቼክ አላረኩትም። ሌላኛውን ሶኒ ካሜራ ማለት የኛውን ሶኒ ካሜራ ስንት ብር ቢለኝ ጥሩ ነው? 40,000 ብር ነው ያለኝ። 40,000 ብር ሁሉም ነገሩ እኮ ይሰራል። ደነገጥኩኝ። ትንሽ ብከራከረው እኮ ይቀንሳል። ኑና ካሜራውን ቼክ አድርጉት። ካሜራ የምትፈልጉ ሰዎች እኔ ብረት ድስት ይሻለኛል ብዬ ዞር አሉ። እዚህ ጋ የተለያዩ እቃዎች አሉ። ማንኪያም ሳይቀር አለ። ጆስቲክ አለ። ጆስቲኮቹ አይሰሩም፣ ግን ለመለዋወጫ ምናምን ከፈለጋችሁ መታችሁ ቼክ አድርጉት። እኔም ቁጭ አደረኩት። ጆስቲክ አይደለም የምፈልገው፣ ላፕቶፕ ነው። ፋይሰል ጋር እየሄድኩ ነው። ፋይሰል ጋር እንገናኛለን። እዚህ ጋር እንደምትመለከቱት የድሮ ቴፖች አሉ። ምንድን ነው በቃ የሌለ ጉድ የለም ነው የምላችሁ። እዚህ ጋር ግራይንደር ምናምን መፍሻ፣ ይሄ ጋቶ፣ የተለያዩ አምፖሎች ምናምን፣ የቧንቧ እቃዎች፣ ካፕሊንጎች ምናምን በቃ በርካሽ ዋጋችን እንትና ያችኋት የድሮ ካሜራ። አሁን የድሮ ካሜራ ምን ይሰራል እዚህ? ይሁት እስቲ ሁሉ የቼዝ ጠጠሮች ምናምን እቺ ያያችኋት የድሮ ካሜራ። ከስር ደግሞ ያለውን ሳህን ይሁት እና ኃይለሥላሴ ምናምን የበሉበት ሳህን ነው አሉ። እዛ ጋር የሪያስጌ አምፖሎች ምናምን አሉ። ጊታሩላ ሳይቀር አለ። ብቻ በቃ ምን አለፋችሁ ይሄ የድሮ የመጠጥ ጠርሙሶች አለ። ጠርሙሶቹን ብቻ የምትፈልጉ ከሆነ ጠርሙሶቹን ብቻውን ይሸጧቸዋል። ለምን እንደሚገዙ አላውቅም፣ ግን በጣም ብዙ ቦታ እነዛን ጠርሙሶች አይቻሉ። አያችኋቸው ጠርሙሶቹ? እነዚህን ጠርሙሶች ይሸጣሉ። ስንት ብር እንደሆነ አልጠየቅኩትም። ያው እኔ ስለማልፈልግ የኔ ፎሎወሮች ትፈልጋላችሁ ብዬ ራስም አያችሁ የልጅ መጫወቻ ምናምን። ብቻውን ፋይሰል ጋር ደርሻለሁ። ፋይሰል ጋር ዛሬ ላፕቶፕ እና ታብሌት አልገባም ብሎ ተበሳጭቻለሁ። እዚህ ጋር ፒያኖ ምናምን አለ። ፒያኖ የሚገዛ ሰው አለ ማለት ነው። 2 ፒያኖ፣ ግባብዳ ፒያኖ። መቼም ዋጋው ተመጣጣኝ እንደሚሆን እርግጠኛ ነኝ። ብቻ እኔ ባደረግኩት ማጣራት ይህ ሰውዬ ፋይሰል ይባላል። ታብሌት እና ላፕቶፕ ያመጣል። በ2 ሳምንት አንዴ ወይ በ3 ሳምንት አንዴ ነው ታብሌትን ወይም ላፕቶፕ የሚያመጣውና አብዛኛው ጊዜ ማንም ሰው ቅሬታ ሲያቀርብበት ሰምቼ አላቅም። እኔ ምን መክራችኋለሁ? ስትገዙ በደንብ እዛ ሆናችሁ ቼክ እንድታረጉት ነው። የምገዙትን ነገር በደንብ ቼክ ካረጋችሁ በኋላ ዋጋው ተመጣጣኝ ነው። አፕል ላፕቶፕ 14,000 15,000 ብር ነው የሚሸጠው እና ወደኋላ እንዳትሉ፣ ከመግዛት ወደኋላ እንዳትሉ። በደንብ ግን የምገዙትን ነገር አገላብጣችሁ ቼክ ማድረግ እንዳትረሱ። እስከዚህ ድረስ ይህን ቪዲዮ ካያችሁት በእርግጠኝነት ይህን ቪዲዮ ወዳችሁታል ማለት ነው። ለቀጣይ ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳረሱ። እወዳችኋለሁ። አመሰግናለሁ። ስፒከሯ 6,000 ብር ተሽጧል።